ብላክቤሪ በድጋሚ ለገበያ ሊውል እንደሆነ ሰምታችኋል? ከዘጠናዎቹ መጨረሻ እስከ 2005 አካባቢ በኢትዮጵያም ሆነ በዓለም አቀፍ ደረጃ ተወዳጅና ዝነኛ የነበረው ብላክቤሪ የድሮውን ኪፓድ ከፈጣን ተች ስክሪን እና ዘመናዊ ዲዛይን ጋር አጣምሮ ወደ ገበያ ሊቀርብ ነው። ብላክቤሪ በኢትዮጵያ ውስጥ የባለስልጣናትና የቢዝነስ ሰዎች ስልክ ተብሎ ይታወቅም ነበር። እናም በ2026 ቲታን 2 ኢላይት በሚል ስያሜ ለገበያ ሊቀርብ ሲሆን ኪፓዱን ከመጻፊያነት በተጨማሪ እንደ ተችፓድ ማውዝ መጠቀም ይቻላል። ስክሪኑን ሳይነኩ በኪፓዱ ላይ ጣትን በማንሸራተት ብቻ ቪዲዮዎችን ማሳለፍ ወይም ዌብሳይቶችን ማንበብ ይችላሉ። ስክሪኑ 4.2 ኢንች ሲሆን ይህም ኢሜሎችን ለማንበብ፣ ዶክሜንቶችን ለማየት እና ጽሑፎችን ለመጻፍ በጣም አመቺ ያደርገዋል። 108 ሜጋፒክስል የጀርባ ካሜራ እና 32 ሜጋፒክስል ሰልፊ ካሜራ አለው። ይህም ለቪዲዮ እና ሰልፊ ተስማሚ እንዲሆን ተደርጎ የተሰራ ነው። ሚዲያቴክ ዳይመንሲቲ 750 5G የተሰኘ ፈጣን ፕሮሰሰርም ተገጥሞለታል። በተጨማሪም 12 ጂቢ ራም፣ በ256 ስቶሬጅ፣ የጣት አሻራ፣ NFC እና IR ሪሞት ተካቶለታል። 5000 ሚሊ አምፔር ሃወር ባትሪ ከ33 ዋት ዋየር እና 15 ዋት ዋየርለስ ቻርጂንግ ጋር ተካቶለታል። ቲታን 2 ኤሊት ፕሮ $579 ዋጋ እንደሚኖረው ይጠበቃል። የቴክኖሎጂ ነክ መረጃዎች የሚመቻችሁ ከሆነ ይህን ቻናል ፎሎ ማድረግ አይርሱ።